እንትን ማለት አለብሽ ምናምን። ግን ይቅር ግን እንደዚህ ነው የብዙ ሴቶች ሪያሊቲ ነው። እንደው ግን እኔ ልጠይቅሽ አንዳንድ ጊዜ ላይፍ ወይም ሌት ሚ ሴይ ትዳር ወርከብል ካልሆነ ሙቮን ማድረግ ጥፋትም አንዳንዴ እኮ ላይሰራ ይችላል። ትሞክሪያለሽ። ወይ ጂጂ ኪያ ዛሬ ጠዋት ባስጫውትልሽ ላጫውት የሰው ነው ኦዲዮ እንዳትከፍቺብኝ፣ አታነካኪኝ። አሁን እዚህ ጋር ምን ሀሳብ እንድትሰጪበት ነው የምፈልገው። ውጪ አያገባኝ ከአንቺ ጋር መጣበት እንዴ ልታነካኪኝ የፈለግሽው? አልነካካም። ሀሳብ ካለሽ እኔ ላነካካሽ ፈልጌ አላውቅም። ልጀምር ከሱ እውነት ጂጂ ኬዝ ላይ አላወራም። ጂጂን ዮኒን ምናምን እነ ጃኒን ምናምን ነው አዶናይን ነው አይደለም። ስለኔ ያወራችሁ ነገር ነው እና ሀሳብ እንድትሰጪ ነው። ቅስሜት ስለተሰበረ ነው። አንቺ ቅስምሽ ተሰብሮ አያውቅም። የስንቱን ቅስም ትሰብሪያለሽ? መቼ ቀን ነው ያው ተሰብሯል። ዛሬ ወይ ውስጥ በጣም ነው የከሸከሸችው። ወሽመጥሽ ነው የተበጠሰው። ቅስምሽ ነው አዳም ስለ ያደረገችው ቅስሜ ላይ ባይዘው ወይ ዳይ ለምን ትፈሪያታለሽ? ጂጂ መፍራት ሳይሆን በቃ ባልናገራት ብዬ የማስባት ሰው ነች። ገባሽ? መናገር እኮ አይደለም ሀሳብ መስጠት አይደለም። አሁን አንቺን ማለት ነው አንዳንድ ጊዜ ምን አለ መሰለሽ ለምን እንደዚህ ምናምን ይሉኛል አይደል? ኢቨን አንቺ እኔ አንቺ እሷን እኮ ተናገሪልኝ አይደለም የምትናገረም አይደለም። እሷን ብቻ አይደለም። አሁን ጃኒና ጆን ዳንኤል ምን አድርገው ነው ሀሳብ አልሰጥም ያልኩት? ፈርቻቸው አይደለም፣ ግን ህፃናቶች ናቸው። እኔ ጀጅ ማድረግ የለብኝም። ያልገባኝ ብዙ ነገር አለ፣ ውስጡ ላይ ብዙ ነገር አለ። ስለዚህ ጀጅ ማድረግ አልፈልግም። ሌት ሲን ያልኩት ስለነሱም እንኳን ገባሽ? ሰው ሁሉም ሰው የየራሱ የሆነ ነገር አለ ውስጡ ላይ ገባሽ? ብንጣላም ስቲል ማከብርላን ነገር አለ። እሷ ጉዳይ ላይ ሀሳብ አስተያየት መስጠት አልፈልግም። at the end of the day it's not my business, simple and easy. yeah ስለዚህ በቃ ከነጆዬ ጋር ደግሞ አውሩ። የሉም ነጆዬ ጋር አሁን የሚያመቋጥቻለም ካንቺ ጋር ወሬ ደምቃል ብዬ ነው። ሞክል ታረጊ ነው ገብቶኛልና የመክን ነገርኩሽ። ከቻልሽ መክዬን ፍችልኝ። መክሲንግ ነው። እኔ ምን አውቃለሁ? መች ጠይቄው እንዴ ምሳሌ መብላት ሲንግል ነክ ምናምን ብሎ መጠየቅ አለበት እንዴ? ማለት አይ እኔ እንደው ልዳረው ብዬ ነው። ማንን? እኔ እንደልኩ እኮ ብዙ ነው የምንተዋወቀው። ተጣልተናል። የዛሬ 5 ዓመት የምንተዋወቅ ሰዎች ላይ ጂኒውዬ ነው ያባት ከፌስቡክ ጀምሮ ጂኒውዬ አባቴ ኒኪታ ኖ ቲንክ አባቴ ቹቺስ ታስጠላ